ምን? እንዴት? ተመልሼ ግን ወደዛ ቤት አልገባም። እንደ ውሻው ዋዴትም ከጣልከኝ በኋላ ምን ልትለኝ ቤቴ ድረስ መጣክ? ገደልኩታ ይህ ውሻ። እና እስክትገይኝ መጠበቅ ነበረብኝ። ሰራላለሽ መቀበሪያ ነው። ለማንኛውም እኔ ሳራ ከነከስኩ ሳላደማልተው። እሺ ልገለኝ ነው ቤቴ ድረስ የመጣኸው? ሁለታችሁም አለቃችሁ። እገላታለሁ። ገገማ ነገር ነው። እንደወረደ ልትይ ትችያለሽ። ቆይ ጓደኛ እንዲመልሽ ይደውላለሁ። እንዴ ኧረ ዛሬ ደግሞ ሰላም የማትለኝ? ነገርኩሽ እኮ ለምን አትይኝ? ተው እንጂ ልተዋችሁ። እንዴት ነው የምተዋችሁ? እባክህ ቆይ ለምንድን ነው ልጅቷን በስድብ የምታሸማቅቀው? ደግሞ የምን መጽሐፍ ነው የሰረቀችው? እሱ ልብ ያውቀዋል። ሰሚኛለሽ? ከዚህ በኋላ አጠገባችን ትደርሺና ምን እገልሻለሁ ልትለኝ ነው? ለነገሩ ከገደልከኝ ቆይተዋል። እኔም በዛች ጅል የቀየርክ ሰዓት ነው የመጣሁት። ወይ ግን እኔ አላሳዝንህም? እንደምወድህ አታውቅም? የተሻለውን መምረጥ የኔ ውሳኔ። እሱን ደግሞ አሳውቅሻለሁ። በቃ ተፋችኝ። ኧረ ልፋታችሁ በቀላሉማ አልፋታችሁ። እንደውም የሰረከውን መጽሐፍ ካልመለስክ ሁለታችሁንም አለቃችሁ። ተረጋጋ እንጂ ስጢፍ። አንቺም ተረጋጊ ነው። ምን ሆናችኋል? የሆነውን እኮ ታውቃለህ ዳኒ። ለማንኛውም ጓደኛ ልብ እንዲገዛ ነገር የሰረቀውን መጽሐፍ መልስ። መጽሐፉ እኮ የኔ ነው። ኧረ እሱ ጉዳይ አይደለም፣ ግን ለዛች ጅል በስጦታ መልክ የተሰጣት መጽሐፍ እንደተሰረቀ አውቃለሁ። ሌባው ደግሞ የገዛች አንተኒ በጥፊ ሰራላለሽ መቀበሪያ ነው። ምን ሆነሃል ስቲፍ? ተደጋጋሚ ጥፋት እያጠፋ እኮ። የምን ጥፋት? አንደኛ ማንንም ቢሆን መምታት ተገቢ አይደለም። መጽሐፉንም እኮ ስትወስደው ዝም ያልኩ ለጓደኝነታችን ብዬ እንጂ ጥፋት መሆኑን አጥቼው አይደለም። ሳራንም የተውክበት መንገድ አንድ ጤነኛ ሰው የሚያደርገው ነገር አይደለም። ደግሞም ካንተም ብሶ በአደባባይ ሰው ትማታለህ። እሺ በቃ ይቅርታ አደረግ። ለሁሉም ነገር ይቅርታ ጠይቃለሁ። ይቅርታማ ጥፋትን ያስተካክል። ያቺ ልጅ እዚህ ሁሉ ጣጣ ውስጥ የገባችው በአንተ ምክንያት ነው። ከወደድካት ልታስብላት እንጂ መከራዋን ልታበዛባት አይገባም። እሺ ምን ላድርግ ዳኒ? እሷም መውደዴ ጥፋት ነበረ? ጉዳዩ እኮ እሱ አይደለም። ችግሩን ለመፍታት ብለህ ሌላ ችግር አትስራ። ሳሬ የማሰችላችሁ ጉድጓድ በአንድ ጥፍ የሚከደን ከመሰለ ተሳስተሃል። ለማንኛውም ተነስ፣ በተቀመጥን በቦታ ሳር እንዳይበቅልብን። ወይዬ ብሌንዬ፣ ብቻሽን አልደበረሽም አይደል? ኧረ አልደበረኝም። ጉዳይሽን ጨራርሰሽ ነይ። እስከዛ ቤቱን እያስተካከልኩ እጠብቅሻለሁ። እሺ በቃ ዘና በይ። ቼክ ላድርግሽ ብዬ ነው። ባይ። እሺ ልይ። ቻው። ሄሎ ሄሎ። እሺ ውጭም እስከ ማደር ተደርሶልኛል። ይሄ ነበር የቀረሽ። እና እስክትገይኝ መጠበቅ ነበረብኝ? ትወዳለች ትብለጽ። ደግሞ አፍሽ ሞልተሽ መልስ እየመለሽልኝ ነው። እንግዲህ ጥጋ ውስጥ የከተቱሽ ጓደኞች ያወጡሽ እንደሆነ እናያለን። ወይ ጉድ! እሺ
እሺ እማዬ፣ ስለ ደወልሽልኝ በጣም አመሰግናለሁ። አሁን ግን ስልኩ ልዘጋው ነው። አረ ልሳንሽን ዝግት ያድርገው። ምነው ስልኩን ለመዝጋት ቸኮልሽ? ውርደትሽ እንዳላከናነብሽ ፈርተሽ ነው አይደለ? የምን ውርደት? አንቺ ንገሪኝ እንጂ ለነገሩ ድሮም ተምረሽ የትም አትደርሽም ነበር። ምን እያልሽ ነው እማዬ? የመጽሐፍ ሌባ መሆንሽ ተነግሮኛል። ቆይ ምን ጎሎብሽ ነው ሌብነት ውስጥ የገባሽው? ግን ልታሰድቢኝ ካልሆነ በስተቀር ምን ያጣሽው ነገር ነበር? ላንቺም እንደዚህ ያሉሽ? ለማንኛውም በጣም አመሰግናለሁ። አንድ ቀን ደግሞ እውነቱን መውጣት አይቀርም። እሺ እሱን ስትመጪ እንነጋገራለን። በይ አሁን ተነሽና ነይ። ገበያ ደርሼ እስክመጣ ቤቱ መላ በይው። የጥጋብሽን ነገር ሌላ ጊዜ እናወራበታለን። ይቅርታ እማዬ፣ ተመልሼ ግን ወደዛ ቤት አልገባም። ነው እንዴ? የትም ዘለሽ ምናምንሽን አቅፈሽ ስትመጪ የምቀበልሽ እንዳይመስልሽ። ትመጪ እንደሆነ ዛሬውኑ ወደ ቤትሽ ቀጥ ብለሽ ነው። እኔ የምለው በሰላም ነው የፈለከኝ? ያው ጓደኛዬ ስለሆንክ የወዳችንን መነጋገር አለብን ብዬ ነው። ምን ነው ማዘር አልተሻላችሁም እንዴ? እሷ ደህና ናት። እድሜ ለብሌ የሆነ ብር አበድራኝ መድኃኒቱንም ምግቡንም እየወሳሰደች እየተሻላት ነው። አረ ጥሩ ነው። እና ስለምንድን ነው እንድንኖር የፈለኩ? የብሌን ስም ትምህርት ቤት ውስጥ እያጠፋ ነው። መጽሐፉን ደግሞ ስታነሳ ፊሊሳ ያት አይቀርም። እሱ ነው ለሳራ ነግሯት ነገሮች ሁሉ የተበላሹት። ገደልኩታ ይውሻ። ይቅርታ ግን እንዳለ ታውቃለህ፣ በሰዓቱ የብሌን ነገር ልቤን ስላጠፋው ይሁን ነገር አድርጌ ልቧን ለማርኮ ብዬ ነበር ያደረኩት። በፈጣሪ ሳላውቀው ነው ለካ ችግር ውስጥ የከተትኩት። በጣም ተማሪ ሁሉ ሌባ እያላት ክላስ ውስጥ መግባት አልቻለችም። እንደገና ሌላም ችግር አለ። ብሌን ከቤት መውጣቷን ኤልዳና ነግራኛለች። ምን? እንዴት? እናቷም ሌባ እያሉ እያሰቃያት ይሆናል። አይደረግም፣ ይህ በፍጹም አይሆንም። እሺ አሁን የት ነው ያለችው? ቆይ ልጅቷን ግራና ቀኝ ወጥሮ ሊገሏት ነው እንዴ? የዚህ ሁሉ ምክንያት ሳራ ናታ። እገላታለሁ እሷን። አሉ ሳራ፣ አንድ የቢትኮይን ትወጪልኛለሽ? ማለቴ ላናገርሽ ፈልጌ ነበር። በርሽ ጋር። እሺ በቃ እሺ ልገለኝ ነው ቤቴ ድረስ የመጣኸው? ላናግርሽ ነው የመጣሁት። ምን የምናወራው ነገር አለ? እንደ ውሻ ዋዴትም ከጣልከኝ በኋላ ምን ልትለኝ ቤቴ ድረስ መጣህ? ተረጋግ እንጂ ሳራ። እንዴ ምን የሚያረጋጋ ነገር አለ? ለአንድ ጅል ብለህ የትም ጣልከኝ። እሱ አልበቃ ብሎ ደግሞ እገልሻለሁ እያልክ ታስፈራራለህ። ታዲያ በምን ልረጋጋ? ይኸውልሽ በመጀመሪያ ለጥፋት ይቅርታ። አንቺ ጋር የመጣሁት እልህ ከመጋባት ስሜቶችን ነገሮችን እንድናስቀጥል። አረ እንዴት ነው የምስተካከለው? እባክህ በቃ ይቅርታ አድርጊልንና እኔንም እሷንም እርሽ ነገሮችን አስተካክለን እንደ በፊቱ ጓደኝነታችንን እንቀጥል። ተው እንጂ ሌብነቴን አታጋልጪ ነው የምትለው? ይቅርታ ጠይቅኩሽ አይደል እንዴ? ከይቅርታ በላይ ምን አለ? አዎ ይሄማ በቂ አይደለም። ቢያንስ በአደባባይ ለምትይኝ ጥፊ እንኳን እስካሁን ድረስ ይቅርታ አልጠየቅከኝ። ይቅርታ በጣም እሱም ትልቅ ጥፋቴ ነው፣ ግን ስሜት ሆኜ ስለነበር ይቅርታ በጣም እኔም ስሜት ሆኜ። ለማንኛውም እኔ ሳራ ካነከስኩ ሳላደ ማለት ነው። ይቅርታን አይደል የሚፈልገው? እዚህ ጋር ጠብቀኝ አንድ ቀን።
ሰውዬው እንዴት ነህ? ሄሉዬ እንዴት ነሽ? ትንሽ እኮ ጉንፋን ይዞ። አንቺ ደግሞ ዘጋሽ። ምንድን ነው ሰው አይናፍቅሽም እንዴ? ምን እባክህ ብሌን እኔ ጋር መሆኗን ነገር አይደል? ለዛ ነው አልመቻለኝ። አዎ የደወልኩት እኮ ለዛ ነው። የእሷን ነገር በሆነ መንገድ ማስተካከል አለብን። እንዴ እና ዘለው ደገደለው ትገባለህ እንዴ? ያኔ ውድ እንዴት ነሽ? ያኔ ቀዳማዊት እንዴት ነሽ ምናምን አትልም እንዴ? በእናትሽ ሄሉ፣ እኔ እንደዚህ ነገር እንደሚያሳፍሪኝ ታውቂያለሽ እንዴ? ምን ያሳፍራል? ሌላ ነገር አድርጋል ተባልክ? የምን ሌላ ነገር እንዴ? ምን እያልሽኝ ነው ሄሉ? ለማንኛውም የራስ ጉዳይ፣ ድሮም ለራስ አትሆን እና ታዲያ ስለ ብሌን አሁን ምን አድርጊ ነው የምትለኝ? አንደኛ ልጅቷ መጽሐፍ እንዳልሰረቀች ለጓደኞቻችን መናገር፣ ሁለተኛ ደግሞ ሳራ ብሌን ላይ የምታደርጋቸውን ነገሮች ማስቆም፣ ሶስተኛ ደግሞ ብሌንን ከስጢፍ ጋር አለያይቶ 500 ብርን ከመብላት ማዳን። አይ እኔ ቀደም ይመቤት አለችሽ እኮ ጭንቅላት። እሺ እኔ ክቡር ፕሬዝዳንት፣ ለማንኛውም ሳራን በፍጥነት አግኘትና እንድትረጋጋ አድርጊያት። እኔም በስቲ በኩል ነገሮችን ተስተካክለው ብሌን ሰላሟን እንድታገኝ የምችለውን ሁሉ አደርጋለሁ። እሺ ያው ሳራ ሰውንም ማሳማ አይነት ልጅ ብትሆንም እስኪ የሚችለውን ነገር ሁሉ አደርጋለሁ። ይመችሽ። በቃ ተገናኝተን ደግሞ በደንብ እናወራለን። በቃ ይሆኑ? አዎ ምን ነው ፍቅረኛ ጋር ደውለህ ስለሌላ ሰው አውርተህ በቃቸው? ሪሊ? በእናትሽ የሉ እሱን ስንገናኝ እንደርስበታለን። እኔ እኮ ስልክ ላይ እንዲህ የምነዛለቅ መስላል። ደግሞ አንድ ነገር ልንገርክ፣ በጣም ነው የምፈልግሽ። ምንድን ነው የሉ? ይቺ ጠጋ ጠጋ እያማረኝ አይደለም፣ በኋላ ብሌንን ለማሳት እንዳይሆን። እውነትሽን ነው የሉ? እውነቴን ነው። ልጅቷ እንደው ያያት ሁሉ ካልሞትኩልሽ እያለ ነው። እና ይሄ ነገር ደስ እያለኝ ስላልሆነ አካሄድን ግን እንድታስተካክል። ለማንኛውም ቻው በቃ። እህቴ ዌቲንግ እያገባችብኝ ነው። እሺ አለ አይደል? ይህ መልእክት ላንተ የጻፍኩት በአግባቡ አንብበህ በቃል ከያዝከው በኋላ ቪዲዮ ቀርጸህ ትልክልኛለህ። ያኔ ይቅርታ አደርግልሃለሁ። አንተም ሆነ ከዛችን ለአንዴና ለመጨረሻ ጊዜ ወይ ቪዲዮ እሺ ጥያቄ አለ? ምንድነው? ምንድነው? የምርሽ ነው? በቃ አንቺማ የሚናበብ የለውም ብለሽ ውጭ ማደሩ ተመቸሽ አይደል? ወይ አንደኛሽን ለምን ጠቅልለሽ
ማሰብ የነበረብሽ ይሄን ማሰብ የነበረብሽ ምንድን ነው? እጅግ ጠጋ እገልሻለሁ። ጠገብሻ እኮ ነው አንቺ ዘልዛላ ዱርዬ በጠዋት እየተነሳሽ